አባታችን ቃለ ሕይወት ያሰማልን። ከዚህ በመቀጠል እውነት ለመናገር የኔታ ክቡር ሊቀ ሊቃውንት ዕዝራ ሐዲስ ለጎንደር በእጅጉ ትልቅ አደራነት ከመምህሮቻቸው የተቀበሉት ብቻ ሳይሆን አደራቸውን ለመወጣት ሰፊና ታላቅ ያላለሰለሰ ጥረት የሚያደርጉ አባት ከመሆናቸው አንፃር እንግዲህ ከ93 ዓመተ ምህረት ጀምሮ እስከ አሁኑ ሰዓት ከዚያ በፊት በምክትልነት ሆኖ ከዋና መምህርነት ባላነሰ ከዚያ በኋላ ደግሞ በቋሚ ምስክር መምህርነትና ብሎም ደግሞ በደብሩ አስተዳዳሪነት ሌሎቹንም አብያተ ክርስቲያናትና ገዳማት እስከ ወረዳ ድረስ እየሄዱ በማስተማር ለጎንደር በእጅጉ የላቀና ልዩ የሆነ ፍቅር መኖራቸውን እስካሁን በእጅጉ እናውቃለን። ዛሬም ቢሆን ከዚያ ሆነው ጎንደርን በእጅጉ እንደሚያስቡ የምናውቀውና የምንረዳው ከጎንደር የተለየ በስልክ ባገኘናቸው ሰዓት እኔ ወደ ኋላ የሚያደርገኝ ነገር የለም። የጉባኤ ቤት ነገር ቢገርማችሁ አንድ ቀን ጉባኤ ቤት ገብቼ ቃለ እግዚአብሔር ሳልናገር የጉባኤ ቤቱን ቀለም ሳላሄድ ከዋልኩኝ ሌላ ነገር ይሰማኛል እያሉ ነበር ይነግሩን የነበረው። ዘንድሮ ግን 6 ወር ያህል ሲቆዩ የሁሉም ጭንቀት ነበር። የምእመናኑ በእጅጉ እኛ መልስ እስከምናጣ ድረስ የሊቃውንቱ ጥያቄ በእጅጉ መልስ ማጣት ብቻ ሳይሆን የምናገረው አተን መድኃኔዓለም በመጣ ቁጥር በየወሩ የእንታ በመድኃኔዓለም ልዩ ፍቅር አላቸውና ነገ ይገባሉ። ዋዜማ በሆነ ቁጥር ይህን እናገር ነበረ። እንግዲህ ፈቃደ እግዚአብሔር ሆኖ እስካሁን ድረስ ሲቆዩ ይህን ያህል ይቆያሉ የሚል ሀሳብ የለንም ነበረ። ብሎም ግን ፈቃደ እግዚአብሔር ሲሆን ዛሬ እዚህ እንግዲህ በመካከላችን እገኛለሁ ሲሉን እጅግ ደስ ብሎናል እና እንኳን ደስ አላችሁ። በዚህ ልክ እንደው እናቶችም አባቶችም እያለቀሱ ናቸውን እየረጩ ምንድነው የሆኑት ካለ ንገሩን የሚሉ አባቶች ከመምህራን ከደብር አስተዳዳሪዎች በቀደም የኔታ መጋቢ አይላፍና መጋቢ ምስጢር ወደ አዲስ አበባ ለቅዱስ ገብርኤል ባልደው በነበረበት ሰዓት ጉዟችን የሚመጡ ከሆነ ከሳቸው ጋር አብረን አድርገን አብረን ብንመጣ የሚመጡበትን ቀን ንገሩን እስከ ማለት ድረስ የደረሱ ሰዎች ነበሩ። ከዚህ ያሉት አሁን የምታዩቸው አባቶች እንሂድ ብለው ሰው አቋቁመው ለመጠየቅ ለማምጣት ካሉበት ቦታ ንገሩን እየተባል እኛም በእጅግ በጥያቄ ተወጣጥረን ብዙ ነገሮች ቀርቦብን የነበርንና ስለዚህ በእጅጉ እኛም ዛሬ ደስታው ከጥያቄም መልስ ያገኘንበት እንደው ያላፈርንበትም ቀን ስለሆነ የእግዚአብሔር ስሙ የተመሰገነ ይሁን። ለመድኃኔዓለም ዋዜማ ይመጣሉ ብለን ነበር። ይኸው በዋዜማው በመገኘታቸው ከዚህ ቀጥሎ እንደው አጠር ለማድረግ እንግዲህ እውነት ለመናገር ብዙ ሕዝብ ለመቀበል ያሰበ ነበረ። ለመናገር አልፈለግንም። ነገ አውደ ምሕረቱ ቢገኝ ይቻላል በማለት ሌሎቹ ደግሞ እንደ አራት አይና እነ የንታ መጋቢ አይላፍ እነ የንታ መሰረትም እነ መላክ ኃይልም እንዲሁ ሌሎችም ደግሞ በስሜም እየሰሙ እየደወሉም በየደቂቃው ይጠይቁን ስለነበረ አይ እንግዲህ ዛሬ እንደው ይመጣሉ የሚለውን ነገር ጧት እንደ ብስራት ለአንድ ሰው ተንፈሳልንና ቀድመውን አየር መንገድ ላይ የተገኙ በራሳቸው ትራንስፖርት እነሱ ናቸው። ሌሎች እህቶቻችን የሰበካ ጉባኤ አባላት የጉባኤው ደቀ መዛሙርት በየጊዜው ነገ ይመጣሉ በማለት ቤቱን በማዘጋጀት የሚሆነውን ነገር ሁሉ የሚደረገውን ነገር በማድረግ በእጅጉ በጸሎት በቀደም ግምጃ ቤት ማርያም ላይ አንዱ ምን ተነስቶ እስኪ እግዚኦ እንበል ሊቀ ሊቃውንት ሄደው ሲጠፉ ማን የጠየቀ ሰው እስከዚህ ድረስ መድረክ ላይ እንግዲህ ቁሞ እስከሚነገር ድረስ ነው የሰው ፍቅር የኔታ ያለ ለማለት ፈልጌ ነው። እንግዲህ አባታችን እንኳን ደህና ወደ መንበረ ክብረወት መጡልን እያልኩኝ ወደ ቀጣዩ መርሃ ግብር ልሄድና መጀመሪያ እንደው ለክቡር አባታችን የመካነ ስብሐት ልደታ ለማርያም የአራቱ ጉባኤያት ምስክር መምህር ወደ ሆኑት ወደ አራት አይና አንድ መልእክት እንዲያስተላልፉ ወደ እሳቸው ልጋብዝ።